ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ብላችሁ አመስግኑ። በተጠሚቆ እግዚእ ኢየሱስ ወጻማይ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ከውሃው ወጣ። ክቡር አባታችን መልአከ ብርሃን ቆሞስ አባ ቶማስ አበጀ የዚህ ታላቅ ደብርና የተረኛው አሳዳሪ ቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቤተ ክርስቲያን ዋና አስተዳዳሪ ክቡር መላከ ሳይል መምህር ስዩም ወልደ ጊዮርጊስ የታላቁ ደብር የየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ኪሮስ ጸጋዬ የደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን ዋና አስተዳዳሪ እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ምስጋና የባህሪው ሲሆን ምስጋና ሳይጎልበት እኛ ስሙን ቀድሰን ክብሩን እንድንወድ ስለ ምስጋና የፈጠረን የባህሪ አምላካችን ጊዜያቱን በቸርነቱ ባርኮ በዚህ ሰዓት ያደረሰን ክብር ምስጋና ለእርሱ ይሁን ብላችሁ እግዚአብሔርን አመስግኑ። እንዲህ አይነት መንፈሳዊ ደማቅ ስነ ስርዓት እንድናከብር የረዳን የቅዱሳን አባቶቻችን አምላክ ስሙ በድጋሚ የተመሰገነ ይሁን። እነሆ እንግዲህ ትናንት ከየመንበረ ክብራቸው ወጥተው ወደዚህ ጥምቀተ ባሕር በመምጣት ሕዝቡንና አካባቢውን ሲማርኩ ያደሩ ታቦታት አሁንም በክብር ታጅበው ወደ የመንበረ ክብራቸው ለመመለስ እነሆ በዚህ አውደ ምሕረት ላይ ቆመው እናንተንም እኛን ሁላችንም እየባረኩ ይገኛሉና ክቡር አምላካችን እግዚአብሔር አምላክ የተመሰገነ